ሰላም ክቡራትና ክቡራን፣ ጠበቃ ጌታሁን ያልክበት ነኝ። በዛሬው ዕለት ሌላ አንድ እናንተ ይጠቅማል ብዬ ያሰብኩትን ህግ ነክ ጉዳይ ወደ እናንተ ይዤ መጥቻለሁ ማለት ነው። እንግዲህ በዛሬው ዕለት ስለ ስም ይሆናል የምናወራው ማለት ነው። እንግዲህ ዛሬ ስለ ስም ላወራ የፈለኩበት ምክንያት ከአንድ ተከታታያችን በውስጥ መስመር በመጣ ጥያቄ ምክንያት ይሆናል ማለት ነው። እንግዲህ የመጣው ጥያቄ ምንድነው? እንግዲህ ለልጅ ስም ማውጣትን በተመለከተ ለልጅ ስም ከወጣ በኋላና በልደት ካርድ ወይም የሚመለከተው የወረዳ አስተዳደር የመንግስት ጽህፈት ቤት ስም ከተመዘገበ በኋላ ያንን ስም ለማስቀየር ቤተሰቦቹ ፈልገዋልና ያንን ስም እንዴት ማስቀየር እንችላለን በሚል መነሻነት እየመጣ ጥያቄ ነው። እንግዲህ ስም ማለት በህገ መንግስት እውቅና የተሰጠው ማንም ሰው ሊያገኘው የሚገባው መብት አካል ነው ማለት ነው። እንግዲህ የህገ መንግስታችን አንቀጽ 36 ንዑስ አንቀጽ 1 ንዑስ አንቀጽ ላይ ማንኛውም ሰው ስምና ዜግነት የማግኘት መብት እንዳለው ተደንግጎ ይገኛል ማለት ነው። ከዛም በመቀጠል ደግሞ የኢትዮጵያ የፍትሐ ብሔር ህግ ከአንቀጽ 32 ጀምሮ እስከ አንቀጽ 46 ድረስ ስለ ስም እና አብሮ ስላለው ተያያዥ ጉዳዮች ላይ በዝርዝር ያስቀምጣል ማለት ነው። ስለዚህ ስምን ምንም እንኳን የሁላችንም መጠሪያ ከመሆንም ባለፈ ደግሞ በህግም እውቅና የተሰጠውና አብሮን ተያይዞ የሚመጣ የራሱ የሆነ ተጠያቂነትንም የሚያመጣ ጉዳይ በመሆኑ ሁላችንም ስምን በምናወጣበት ጊዜ ልንጠነቀቅና ልናውቃቸው የሚገቡ ነገሮች ይኖራሉ ማለት ነው። እንግዲህ ከዛ ውስጥ ምንድነው ብዙ ጊዜ የፍትሐ ብሔር ህጉን አንቀጽ 34 ንዑስ አንቀጽ 1 ላይ በመንተራስ ማለት ነው ስም የማውጣት መብትን ለአባት ሲሰጥ እንመለከታለን። ያው በፍትሐ ብሔር ህጉ ላይም ያንን ነው የሚሰጠው። ከዛ በኋላ ከአባት ቀጥሎ ነው ወደ እናት የሚሄደው ስም የማውጣት መብት። ነገር ግን የፍትሐ ብሔር ህጋችን እንደሚታወቀው በ1952 ዓ.ም ወጥቶ በስራ ላይ የዋለ መሆኑ ይታወቃል። ከዛ በኋላ ግን የኢፌድሪ ህገ መንግስት ላይ ወደ ስራ ከመጣ በኋላ የህገ መንግስቱ አንቀጽ 35 ላይ የሴቶች መብትን በተመለከተ ማለት ነው ሴቶች በትዳር ውስጥ እኩል መብት እንዳላቸው የጠቀሰ በመሆኑ ምክንያት ይሄኛው የፍትሐ ብሔር ህጉ አንቀጽ 34 ስም ማውጣትን ለአባት የሚሰጠው መብት በህገ መንግስቱ የተሻረ ይሆናል ማለት ነው። ምክንያቱም ህገ መንግስቱ የህጎች ሁሉ የበላይ ህግ እንደመሆኑ መጠን ሴቶች በትዳር ውስጥ እኩል መብት አላቸው ማለት በልጅና አስመልክቶ እኩል መብት ይኖራቸዋል ማለት ነው። ስለዚህ ስም ማውጣትን በስምምነት እንዲሆን ያው ሆኗል ማለት ነው። የስምምነት ጉዳይ ነው ማለት ነው። ስም የማውጣት ጉዳይ የመስማማት ጉዳይ ነው ይሆናል ማለት ነው። እንግዲህ የፍትሐ ብሔር ህጉ አንቀጽ 38 ላይ ስለ ስምን አስመልክቶ ምንድነው የሚለው? የአባት የእናት የእህትና የወንድምን ስም መጠቀም አይቻልም ማለት ነው። አባት እናት ወንድምና እህትን ስም አዲስ ለተወለደ ልጅ ወይም አዲስ ለሚሰጥ ስምነት መጠቀም እንደማይቻል ህጉ ክልከላ አስቀምጧል ማለት ነው። ሌላው በፍትሐ ብሔር ህጉ አንቀጽ 43 ላይ የስም የማስቀየር መብትን አስቀምጦ ይገኛል ማለት ነው። ምንጊዜም ግን ስም ማስቀየርን ስንመለከት ስም ማስቀየር የሚቻለው ሁልጊዜም በፍርድ ቤት ነው ማለት ነው። ያለ ፈቃድ ወይም ደግሞ ያለ ህጋዊ እውቅና በህጋዊ መንገድ እየተጠቀምንበት የምንገኘውና የተሰጠንን ስም መቀየር በራሱ የሚያስጠይቅና የወንጀል ድርጊት መሆኑን የኢፌድሪ የወንጀል ህግ አንቀጽ 811 ላይ ያለ ፈቃድ ስምን መለወጥ ወይም በሌላ ስም መጠራት ወንጀል መሆኑን ምንጊዜም ስምን መለወጥ ስናስብ በህግና በህግ ብቻ በፍርድ ቤት እውቅና ባለው ፍርድ ቤት ማለት ነው አማካኝነት ብቻ ስም መለወጥ እንደሚኖርብን በህጉ ተደንግጎ ስለሚገኝ ከዛ ረገድ ጥንቃቄ ያስፈልጋል ማለት ነው። እንግዲህ ከተከታታያችን የመጣውን ጥያቄ በተመለከተ እንግዲህ የልደት ካርድ ላይ ስም ተመዘገበ ማለት ያው ህጋዊ ስም ሆኗል ማለት ነው። የልጁ መጠሪያ ሆኗል ማለት ነው። ከዚህ በኋላ ያው በህይወት እስካለ ድረስ ልጁ የሚጠራበት ስም ነው ተብሎ ነው የሚገመተው። ስለዚህ ያንን ለማስቀየር የምንጠቀመው መንገድ የሚሆነው ምንድነው ማለት ነው ወላጆቹ የልጁን ሞግዚትና አስተዳዳሪነትን በማስወሰን በዛ መሰረት በፍርድ ቤት በሱ ሞግዚትነት መነሻነት ፍርድ ቤት ቀርበው በቂና አሳማኝ ምክንያት ስሙን ለማስቀየር የሚረዳ በቂና አሳማኝ ምክንያት በመጥቀስ ስም ማስቀየር ይችላሉ ማለት ነው። እንግዲህ ለዛሬው ስለ ስም ያስኩላችሁ ህግ ነክ ጉዳይ ይሄንን ይመስላል ማለት ነው። ጠበቃ ጌታሁን ያልክበት ነኝ። ገጻችንን ፎሎ እያደረጋችሁ ሌሎችንም መረጃዎች እንድትከታተሉ ጠይቃለሁኝ። አመሰግናለሁ።